ጋይስ ጋሽ ሰለሞን ለምን መኪናቸው አይወስዱም? ብሩክ ሪል ስቴት 1.5 ሚሊዮን ፎሎወር በ3 ቀን ካስገባናቸው ማለት ነው። ከ3 ቀን በኋላ ጋሽ ሰለሞን መኪና ገዝተን ሰርፕራይዝ እናደርጋቸዋለን። ጋሽ ሰለሞን ይህ ቪዲዮ እያያችሁት እንደሆነ በጣም እርግጠኛ ነኝ። እንግዲህ መኪናው ይገዛል በእርግጠኝነት እኔ ቃል እገባለሁ፣ እነሱም ቃል ይገባሉ። ተመልካቾች አንተ ስማ ልገረ ብሩክ ሪል ስቴት ሄዳ ፎሎ ታደርጋላችሁ። 1.5 ሚሊዮን በ3 ቀን እናድርሳቸው። ሁላችሁም ይህ ቪዲዮ የምታዩ ሰዎች ፎሎ አድርጉና ጋሽ ሰለሞን መኪና ገዝተን ሰርፕራይዝ እናድርጋቸው። ሰርፕራይዝ አይሆንም በእርግጠኝነት ይህ ቪዲዮ ስለሚያዩት፣ ግን ጋሽ ሰሌ አጠብቁትም እንዴት አድርገ የመኪና ሰርፕራይዝ እንደማረጋችሁ ማለት ነው። በማጠብቁት መንገድ በማጠብቁት ሁኔታ ነው ሰርፕራይዝ የማረጋችሁ ቢካዝ ጨማምሬ ስለሆነ ማለት ነው። ጋይስ 1.5 ሚሊዮን በ3 ቀን ብሩክ ሪል ስቴት እናስገባቸው። መኪናው ይገዛ። ጋሽ ሰለሞን መኪናቸው ይያዙ። አሁኑኑ ወዳቸዋለሁ። ጋሽ ሰለሞን እንግዲህ መኪና ልንገዛላቸው በጣም ተቃርበናል። ከ630 ሺህ ወደ 850 ሺህ ፎሎወር በ16 ሰዓት ውስጥ አድርሰነዋል። ብሩክ ሪል ስቴት ማለት ነው። ጋይስ እኛ አንቻልም። በጣም ብዙ ሰዎች ገና አላወቁንም ማለታችን ማለት ነው። ጋሽ ሰለሞን መኪና ይገዛላቸዋል በቅርብ ቀን ማለት ነው። ሜቢ ወይ ዛሬ ወይም ደግሞ ነገ ጠዋት በእርግጠኛነት ነው የምላችሁ። ግን አንድ ጥያቄ ያለኝ ለአርቲስቶች፣ ለዘፋኞች እና ጋሽ ሰለሞን አድናቂ የሆናችሁ ሰዎች ማለት ነው። አቅማችሁን ተጠቅማችሁ ሚዲያችሁን ተጠቅማችሁ 1.5 ሚሊዮን ፎሎወር እናድርሰው ብሩክ ሪል ስቴት ማለት ነው። ጋሽ ሰለሞኑም ሰፖርት እናድርጋቸው። ጋሽ ሰለሞን ደግሞ ያዘጋጀውላቸውና ያሰብኩላቸው ትልቅ ማዕረግና ትልቅ ሴሌብሬሽን አለ። ቢካዝ ማክበር ያለብን ጀግናችን ናቸው። እውነቴን ነው የምላችሁ። መከበር ያለባቸው የኢትዮጵያ ስዕል እንደሆኑ ማወቅ አለባችሁ። ጋሽ ሰለሞን እወዳቸዋለሁ። እንግዲህ ተመልከቱ፣ ግርማዊነቶ እንደዚህ ይመስለዋል። የታባት መናገር የማያስፈልግም። አንጨብጭቡልኝ ማለት ይጨብጭባል። ይሄ ያምራል። ያኛው 10 ከ10 ሰጥቻለሁ። የኛው ደግሞ 100 ከ10 ነው። 100 ከ10 አዎ፣ 101 ከ10 በስማ እስኪ እርምጃ አሁን ይሄ በደንብ መነጽሯ እንግዲህ ግርማዊነቶ የሕዝብ እንደራሴ የአፍሪካ አባ ኃይለ ሥላሴ ያ ግርማዊነቶ የሕዝብ እንደራሴ የአፍሪካ አባት ኃይለ ሥላሴ ጀሜካን ማውራት ይችላሉ። አክሰንቱስ ኧረ በስመ አብ እንደው እሺ እዚህ ጋር ላስቀምጥሎት። የእናንተ ዘመን እኛ እያለፈብን ስለሆነ ፈጠና ምን አይነት ዘፈን አለ? ምን እንዘፈን ወይ አዲሱ ይቀይሩ። በነጭ ነው የምንዘፍነው እንደዚህ ያለ እኔ ብዙ ጊዜ ብዙ ነሽን ነው የምወዳት። ብዙ ነሽ በቀለና ምንም አዲስ ነገር የለም። የጥላሁን ግን ዘዘጉበ የጥላሁን እስከሞት ጥላሁን ነው እሱ። አዎ እስከሞት ድረስ ከቶ እንደማንለያይ የህይወቴ ህይወታ ፍቅሬ ውዴ ሆይ። እንግዲህ አሁን ለጋሽ ሰለሞን ይህን የሚመስል ሱፍ ይሻላል። ጸዴ ከጥቁር ጋር ደግሞ እስኪ ጃኬቱን ሞክረው መጀመሪያ ሳይዟ እስኪ ሰግጠልን ፈንፈንስ ተሰግጦ ሊፈመስ ነው። አዎ እስኪ ዋው ቢዩቲፉል ታባቱ ግርማ ሞገስ ይበጠስ እንበጥሰዋለን። እንዴት ነው ኪንጎ? ዋጋ ሳናቅ ብጥስ በጣም ከሱሪው ለራሱ ማች ይሄዳል። አሁን እኮ የተቀያየር ለሳምንት ሙሉ የተለያዩ ሱፎች ነው የሚሆነው። እውነት ነው። በስመ አብ ወመንፈስ ቅዱስ ግርማዊነቶ የታለ ዱላው? ኪንጎ የታስቀምጥ? አንበሳው የት አለ? ኃይለ ሥላሴ
ግርማዊነቱ የህዝብ እንደራሴ የአፍሪካ አባት ኃይለ ሥላሴ ግርማዊነቱ የህዝብ እንደራሴ የአፍሪካ አባት ኃይለ ሥላሴ ምን ነው አፍር ተሸማቀቀብን። በስመ አብ ወመንፈስ ቅዱስ አሐዱ አምላክ። እስቲ በመስጠት አሪፍ ነው። በጣም ንግስ እንጋብዛቸው እራት ቶቶት እንሂድ አብረን ዝንጥ ብለን እንደዚህ ውይ ይመጣሉ ብለህ ነው? እሺ የሚሉ ከሆነ አንድ የእሷ እህት ወለደች አለች። ኧረ እኛ ቤት ነው ያለችው። ድንገት ከሆነ ምንም መኪና ማመቻቸት እንችላለን ለሁሉም ችግር የለም። በስነ ስርዓት ተመድቦ ሳይጨናነቁ ሁላችንም እንግዲህ እምቢ አለች። አያነሳልህ እንትን ለጊዜው እንትን ምንድነው ራቅ አለን መሰለኝ ኔትወርክ። ኦኬ ይሄኛው መነጽር የትኛው ይሻሉታል ላስመርጦት ወይ ስንት ዘመኔ መነጽር ላረግ ነው? አረ እነዚህ ስፔሻል ናቸው። ውድ መነጽሮች ናቸው። በዚህ እናርጋው እስኪ ያው የትኛው ይሻላል? ሁሉም ያጓጓሉ። እኔ ይሄ የሚያምር ቦት ይመስለኛል። ለምን ግርማ ሞገስ አለው እንደዚህ። አሁን ይሄ ከለበሱት ልብስ በጣም አይሄድም። ግርማዊነቱ ጆሮ ግን ልዑል እንዴት ነው? ልዑል መስልሃል? ፕሪንስስ ነው ፕሪንስ እንደዚህ ነው ሰላም የምንለው። እንደምን አለ ያምራል በጣም ከአንድ እስከ 10 ኧረ 11 እንደውም ልጁ እንዳለው ከአንድ እስከ 10 ሰው 11 አለ። አቀማመጥ ለራሱ እኮ ነው የሚስተካከለው እንደዚህ ብለህ በኩራት ወይም ደግሞ እንደዚህ ከፈት አድርገህ ነው የምትቀመጠው። እንደዚህም አለ ከፈት በጣም ሳይሆን ከፈት አድርገህ በስመ አብ። ብዙ ጊዜ እነዚህ ጀንትልመን እንዲህ ከፈት አድርገው ይቀመጣሉ። ከዚህ ቀጥ ይላሉ። አንተ በተፈጥሮም ቀጥ ያልክ ነህ። ቀጥ አዎ። እኔ አዎ ቡና ይፈልጋል ጋሽ? አይ እኔ ቀሽር አለ እኔ ቀሽር ነው የምጠጣው። ጀይዋካው መሰልኩ እንዴ እንደዚህ ብሎ የሚራመደው ነገር እኮ እንደዚህ በቃ ያምራል። ወዳችሁታል? በጣም እንዴት አባቱ ጫማውም አሪፍ ነው። በጣም ምቾት አለው። በጣም እኔ እንትኔን ይመታኛል እዚህ ጋር እንጂ ምቾት አለው በጣም። ጫማው አንደኛ ነው ኳሊቲ። አይ በጣም አሪፍ ሉዊ ቪቶን። እኔ ገርሞኛል። 40 ነው ይሄ ቁጥር? አዎ 40 ነው፣ ግን ሞዴሉ ጠበብ ይላል። የኔ ሴት እግር እኮ ነው 930 አሰርቼ ነው የማረገው። እንደ አፄ ኃይለ ሥላሴ 43 እኮ 43 ይሄን ያክል ማለት እኮ ነው እግራቸው። ይሄን ያክላል ማለት እኮ ነው። አይ ቁመታቸውን የወሰደው እኮ ጫማው ነው። እንደውም ይሄ 42 ነው። እዚህ ጋር ናቸው እነሱ። እዚህ ነው አላየም ፎቶግራፍ ላይ የሚቀድመው ቁመታቸው የወሰደው ግን አረ በጣም ሌላ ምን ይመቾታል ጋሽ ሰለሞን? ደስ ያላችሁን ከለር አሁን ይሄ አለ። ይሄ ሜቢ ምን ይመሳሰል ይችላል እንጂ ይሄ አለ ያምራል። በነጭም አለ ግርማ ሞገስ ያለው። በቃ እሑድ ሲሆን ቤተክርስቲያን ነጭን ሞክራትና የኔ የትኛው ነች እቺ? ጁስን ባርከው ነው የሚጀምሩት ሁሉ ጊዜ ምግብ ስበላ ማርያም ነው።
የቶሚ ነው ባይዘው ይሄ ቶሚ የቶማስ ቶሚ ልጄ ጂም አዎ እዚህ ነው እንደ ያለው አዎ ከላይ እኮ ነች ሰርፕራይዝ እናደርገዋለን አሁን በቃ አልጠበቀም እንደውም በቢባይ ነው ጎበዝ እኮ ነው ኧረ ቶሚ አዎ እዛም እያለ ብሔራዊ በጣም ጎበዝ ነው ሌሎቹ ጓደኞቹ በጣም ጎበዝ ነው ፈጣን ነው እንትን የለም ሶፍት ኪንጎዬ ሶፍት ጺማችን እናንተ ጺም የለውም እኛ ይነካኳን ሃፒ ነቢ አይምጣጥ አሁን ሌላ ሱፍ ነው የምንመርጠው እሺ እንደገና ያቺኛው በርገንዲዋ እንወሳታለን እቺ ያለች ሌላ ሱፍ ከለር የተመቻችሁ ጥቁር አለ አሁን ጥቁር አላችሁ እንዴ ጥቁር የለኝም ጥቁር አሪፍ ነው ጥቁር እኮ በቃ ሎንግ ላስቲንግ ለረጅም ነገር ላይ ይለበሳል አይደለ ዋው ኪንጎዬ አንድ ጥቁር አውሪጅልን ሙሉ አሁን ጥቁር ስፔሻሊ ከዚህ ጋር ደግሞ ያምራል በቃ የበለጠ ኦልድ ማን የሚባሉት እንግዲህ እነዚህ ነገሮች ናቸው ፖሎ ይሄ እንትን ያው ከለበሳችሁ በጣም ያምርባችኋል እናንተ ኦኬ እርሶ ነው እናንተ ሆይ እናንተ አንቱ አትበሉ እኮ እናንተ አላልኩም በጣም ያምርባችኋል እናንተ በቃ በአቅሜ እየሞከርኩኝ ነው እስኪ ዋው ይሄ አውቆ አይነቱ አዎ አንተ ራሱ ስለሆነ አዎ እዚህ እቺ ነች እስኪ እስኪ አውጣሉት ተከበሩ በጣም ይኸው የታባት በጣም በቃ ሙልት ብሏል ያምራል በጣም ነው የሚያምረው እውነት በጣም ደስ ይላል በጣም ነው የወደድኩት እኔ ጋይስ አሁን ደግሞ የአንድ አመት ጂም በነፃ ለአቶ ጋሽ ይባላል ለጋሽ ተዋናይ ለጋሽ ሰለሞን ተዋናይ ለጋሽ ሰለሞን ያ የአንድ አመት ጂም አቶ ቶማስ እንግዲህ ቶማስ ማለት ልጃቸው ነው ቶሚ ደስ ይላቸዋል ሰርፕራይዝ እናደርገዋለን አይ ሆፕ አለ ብዬ አስባለሁ ጌታዬ ወይ እባክህ ቶማስ በኖረን በዚህች ቀን ካልከሌለ እኔ በጣም በቃ እደነግጣለሁ መደወል ነበረብኝ ሳላስብ ነው ግን እንትን ያደርግነውና በጣም ነው የሚወዶት በጣም እውነት ነው ኧረ ጎበዝ ህልም ነው ኧረ ጎበዝ ልክ እንደ ጥንቱ እንደ ልማዴ ብቻውን መብላት አይለምድም ሆዴ አንድነታችን ቶማስ ከሌለ እኔ በስመ አብ እንነደዳለን እናት ቶማስ አለ እንዴ ተመስገን